ሰላም ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን። ሰላማችሁ ብዙ ይበልልኝ። እስቲ ዛሬ ደግሞ ለየት ያለ ጁስ ነው ይዤላችሁ የመጣው። ለየት ያለ በቃ ዛሬ ከበፊቱ ከድሮም ለየት ያለ በቃ እንዴት ነው የዛሬ የተጠቀምኳቸው ግብአቶች ግማሽ ሌሞን፣ 2 ኪያር ወይም ኮኮምበር፣ ናና፣ 1 ሲኒ ስኳር፣ ባቅዶኒስ ወይም ፐርስሊ። እነዚህን ተጠቅሜ ነው ዛሬ የሰራሁት። ሌላ ምንድን ያደረኩበት? ሌላ በቃ ምንም አላረኩበትም። ግን ቴስቱ በስማ ሞክሩት፣ ትወዱታላችሁ። በእውነት በጣም ይጣፍጣል። በቃ ደስ ይላል። ራሱ ቴስቱ ራሱ በጣም ነው ደስ ይላል። ደስ የሚለው ከለሩ ራሱ የፐርስሊው ነው። 2 ኪያር ነው የጨመርኩት ዛሬ፣ ብዙ አይደለም። 2 ኪያር ፐርስሊ ወይም ባቅዶኒስ፣ 1 ግማሽ ሌሞን፣ 1 ዘንጀብል፣ 4 ካፕ ውሃ ነው ያደረኩት፣ 4 ቦትል ውሃ እና ቴስቱ በጣም አሜዚንግ ነው ዛሬ። ወላ የእውነት ሞክሩት። እኔ ሞክረዋለሁ። በቃ የማልሞክረው ነገር የለም። በቃ እናንተ ሞክሩት። የሄል ዘር የሆነው በሙሉ በቃ እየሞከርኩኝ በራሴ ላይ እየሞከርኩኝ እየቀመስኩኝ እነግራችኋለሁ። እናንተም ደግሞ ሞክሩት። ይሄ በቃ እንደ ጁስ በሉት። በቃ ኖርማል ጁስ ደስ ብሏችሁ የምትጠጡት ነው። ያለ ስኳር መጠጣት የሚችል ያለ ስኳር የሚፈልግ ሰው ደግሞ ስኳር በመጠኑ አድርጎ መጠጣት። እንደዚህ የውሃውን ቦታ ይተካልናል ማለት ነው። ውሃ ለማንጠጣ ሰዎችም ውሃ ለሚጠጡ ሰዎችም ቢሰራ ችግር የለውም። ሳይድ ኢፌክት የለውም። ቤት ውስጥ ቢዘጋጅ ነገር ስለሆነ ይሄ ንጹህ ነገር ነው። ምንም የተደረገበት ነገር የለም። ቤት ውስጥ ቢደረግ የሚሰራ ነገር ኦሪጂናል ነው። በቃ ያው ኦሪጂናል ነው። ምንም ነገር የለውም። ከፍሩት ውጪ ይሄ ከፍሩት የተሰራ ነው። ከቬጂቴብል የተሰራ ነው። ፍሩት ሳይሆን ከቬጂቴብል የቬጂቴብል ጁስ ነው ይሄ። እና እንዴት ነው ከለሯ ራሱ አታምርም? ግሪንነቱ እንዴት ነው? ለየት ይላል እና በቃ ቴስቱም በጣም አሜዚንግ ነው። ሞክሩት፣ ትወዱታላችሁ። እና መልካም ቀን ይሁንላችሁ። ባይ ባይ።